በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ቆያችሁ? አምላካችን ፈቅዶ እንግዲህ ረጅም ጊዜ ነው ነገሮች አልተመቻቹም። ያለፈው ዓርብ አትሊስት ማድረስ ነበረብኝ። ስለዚህ አምላካችን ፈቅዶ እስኪ ዛሬ ለየት ያለ ርዕስ አሪፍ የሚሆን ስጦታ ለሙስሊሞች አንድ ርዕስ ይዤላችኋለሁ። አንድ አዲስ እንጀምራለን። ነብዩ መሐመድ ሶኮል ነብይት እየተባለ የሚጠራው የእስልምናው ነብይን እስኪ ምን ዳሰስ ይሆናል። አክቹአሊ ነብይነቱ ላይ ከሱ የተያዙ ነገሮችን በብዛት መናነሳ ይሆናል። ብዙ ርዕሶች ይኖረናል በዚህ ርዕስ ላይ። ልጀምር የፈለኩት ግን መሐመድ በህይወቱ ውስጥ አንድ ቦታ ብቻ አይደለም የተወሰኑ ቦታዎች ላይ እንዴት ሰይጣናዊ ጥቅሶችን ተናገረ፣ እንዴት አላህ ሊያናገረው የነበረውን የቁርአንን ቃል ሰይጣን ሙሉ ለሙሉ ሰውየውን ተቆጣጥሮት ፍሪቲማሽ ማለት ትችላላችሁ ተቆጣጥሮት የአምላክን ቃል ሳይሆን የሰይጣንን ቃል እንደተናገረ ብዙ ቦታዎች አሉ። በሰይጣን ቁጥጥር ስር የወደቀባቸው ቦታዎች አሉን። አትሊስት ቢያንስ ሁለት ቦታዎች ላይ ደግሞ የሰይጣንን ቃል የተናገረበት ቦታዎች አሉ። አሁን አንዱ ላይ የማተኩር ይሆናል። እነዚህን ነገሮች በደንብ እንድትይዙ ፈልጋለሁ። ስለዚህ አዳዲስ ቃላትን ኢንትሮዲዩስ አደርጋቸዋለሁ። የተወሰነ ሰፋ ያለ ነገር ነው የሚሆነው ይሄኛው። በጣም ጥልቅ ባይሆንም ግን አትሊስት ሁሉንም ዋነኞቹን ነጥቦች ሚነካ ነው የሚሆነው። ስለዚህ እንደ አምላካችን ፈቃድ እንጀምር። ሰይጣናዊ ጥቅሶች ሳይታኒክ ቨርስስ የሚባሉት ክስተቱ ምንድነው? በቀላሉ ታሪኩን መጀመሪያ ማስታወስ እንዲሆነን እነዚህ ክስተቶች ነው በቀላሉ የተከናወኑት። መሐመድ ወደ ጣዖት አምላኪዎቹ ሄደ። መካ ነበር ገና ወደ መዲና አልሄደም። በዛ ጊዜ መካ ውስጥ ነበር የነበረው። ገና ይሄ ወደ ኢትዮጵያ የተሰደዱት ክርስቲያን ሙስሊሞች በነበሩበት ጊዜ ማለት ነው። ወደ አቢሲኒያ የተሰደዱት በነበሩበት ጊዜ ነው እና መካ ውስጥ አጥር አድርጎ ለመናገር ምንድነው ያደረገው? ሱረቱን ነጅም ምዕራፍ 53 ነው የቁርአን ምዕራፍ 53ን እየተናገረ ነበር። ሄዳችሁ ምዕራፍ 53 ከቁጥር 19 እና 20 አንብቡት ከፈለጋችሁ። ያንን ጥቅስ ምዕራፍ 53 ከመጀመሩ ጀምሮ የተናገረ ሳለ ቁጥር 19 ላይ ይደርስና አላት አልኡዛ ወልመናት ይላል። አላት አልኡዛን አያችሁን ሶስተኛይቱም አነስተኛዋን መናትን የሚለውን እየተናገረ ነው። አሁን በዛ መካከል እየተናገረ ሳለ እነዚህ ሶስቱ አላት አልኡዛና አልመናት የእስልምናን ታሪክ ለሚያውቅ ሶስቱን ያውቃቸዋል። የአላህ ልጆች ብለው ጣዖት አምላኪዎቹ ያመልኳቸው የነበሩ ሶስት ሴት ልጆቹ ብለው ምልጃቸው ወደ አላህ ይደርሳል ብሎ አማልክት ብለው እንደ ጣዖት ቀርጸዋቸው የሚያመልኳቸው አማልክት ነበሩ። ስለዚህ እነዚህ ሶስቱን አማልክት ነው ስለነሱ እየተናገረ ነው። በመሃል ላይ ቁርአን እየቀራ ነበር። አስቡት። የአላህን ቃል እየተናገረ በነበረበት ሰዓት ላይ መሐመድ እንኳን ሳያውቀው ከአንደበቱ ሰይጣን ሌላ ቃልን ጨመረበት። ከዛም ምን አለ? ከፍ ከፍ ያሉት ጋራኒክ እነዚህ ናቸው። በእንግሊዘኛ ክሬንስ ነው የሚላቸው። ያው ወይ ወፎች ወይ አማልክት ብላችሁ መተርጎም። አንዳንዶቹ አማልክት ብለው ሲተረጉሙት አይቻለሁ፣ ግን ቀጥታ ትርጓም አማልክት አይደለም፣ እንደ ወፎች የሆነ አይነት ወፎች አይነት ናቸው። እነሱ ከፍ ከፍ ያሉት ናቸው፣ በእውነትም ምልጃቸው የሚጠበቅ ነው ብሎ ተናገረ። ለአንድ ሙስሊም እንደዚህ አይነት ነገር መናገር ማለት ሽርክ ነው። ስለ ጣዖታትን ይሄንን እያወራል። በቃ ምን እንዳደረጋቸው ማወቃችሁ ነው። በዛ ጊዜ ያሉት ሙስሊሞች ፊታቸውን አሰብኩኝ እንደዛ ሰው ሲናገር። ከዛ ይቀጥላል። የጣዖት አምላኪዎቹ ደስ አላቸው በዛ ጊዜ የነበሩት። እንዴ ስለ ጣዖቶቻችን እስከ ዛሬ ድረስ መልካም ነገር ተናግሮ አያውቅም አሉ። ከዚያም እርሱ መሐመድ ሰገደ፣ ከእርሱም ጋር የመካ ጣዖት አምላኪዎች በሙሉም ሰገዱ፣ ከዛ ሙስሊሞቹም በሙሉ ከእርሱ ጋር ሰገዱ ብለው ተናገሩ። እንደውም አንዳንዶቹ እነ አልበጋዊ በደንብ ሲያብራሩት ሁለት ሰዎች ብቻ ናቸው ያልሰገዱት ይላሉ። እነርሱም ደግሞ እድሜያቸው በጣም ስለገፋ መስገድ ስላልቻሉ እንደዚህ አንስተው
መሬት ከመሬት አሸዋ ነገር ነው አንስተው ወደ ግንባራቸው አደረጉ እንደሰገዱ ለማመላከት የሚል ነው። ስለዚህ በጣም ኢንትረስቲንግ የሆነ ታሪክ ነው። ኋላ መጨረሻ ላይ ደግሞ ኢምፕሊኬሽኖቹን አሳያቸዋለሁ። መሐመድ ጣዖት አምላኪ መሆኑን ማሳየት ብቻ ሳይሆን ነብይ ከሆነ በኋላ ነብይነትን ከተቀበለ በኋላ ወደ ጣዖት አምልኮ መመለሱን ከማሳየቱ በተጨማሪ ያ ብቻ አይደለም፣ ብዙ ነገሮችን ችግር ይፈጥራል እስልምና። እነሱን ምን ይሆናል ጀስት ለመጀመር እንዲሆን ታሪኩ ጀምሮ ከዚህ ነው። አብዛኞቹ አሁን ተርጓሚያን ስትመለከቱ ታሪኩ ማግኘት ከፈለጋችሁ ይሄን ሱራ ሲተረጉሙ ታገኛላችሁ። ሱራ 22 ከቁጥር ሱረቱል ሐጅ አያ 52 የሚለውን ተመልከቱ። ከመልእክተኛና ከነብይም ከአንተ በፊት አንድንም አላክንም ባነበበ ጊዜ ሰይጣን በንባቡ ላይ ማጥመሚያን ቃል የሚጥል ቢሆን እንጂ ወዲያውም አላህ ሰይጣን የሚጥለውን ያስወግደዋል። ከዚያም አላህ አንቀጾቹን ያጠነክራል። አላህም አዋቂና ጥበበኛ ነው ብሎ ይናገራል። በሌላ አነጋገር እያለ ያለው እዚህ ጋር አይዞህ መሐመድ እንደ ማጽናኛ ቃል ነገር ነው ይመስለው። አይዞህ መሐመድ አንተ ብቻ አይደለም እንደዚህ ነገር ሊገጥም የሚችለው ከአንተ በፊት የተነሳ ነብይና መልእክተኛ በሙሉ የአላህን ቃል ወደ ህዝቡ ሊያደርስ ሲል ሰይጣን በቃሉ ላይ ማጣመሚያ ቃልን ጨምሮበታል። ወዲያውኑ ግን አላህ ያ የተጣለውን ወስዶ እሱን ያስወግዳል። ከዛ አንቀጾቹንም ያጸናቸዋል፣ ያጠነክራቸዋል፣ አያቱን ሙህከም ያደርጋቸዋል እያለ ይናገራል። አሁን ይሄ ጥቅስ ታዲያ ከየት የመጣ ነው? ለምንድን ነው ይሄ ጥቅስ ወረደ ለሚለው ነው የሊቃውንቱ ሲተረጉሙ ይህንን ታሪክ የሚያስታውሱት። ለሱ አንድ ምሳሌ ጥሩ ምሳሌ ታውቁት ያው እንደ አንድ በዚህ ከሰጡት መካከል ሉባብ አንቁል ፊ አስባብ ኑዙል በተባለ መጽሐፉ ላይ ጀላሉዲን አስዩቲ ይባላል ሊቁ። በጣም ትልቅ ሊቅ ነው እስልምና። ተፍሲር አልጀለለይን የሚባል የምታውቁ ከሆነ ከሁለቱ ጀለሎች አንዱ ጀላሉዲን አስዩቲ ነው። የራሱ አዱሩል መንሱር ፊ ምንድን ነበረ አዱሩል መንሱር የሚባል ትልቅ የተፍሲር መጽሐፍ አለው። እሱ ራሱ የጻፈው ወደ ብዙ መጻሕፍት አሉት። በጣም ብዙ የሆኑ በሱ ስም የተጻፉ ብዙ መጻሕፍት አሉት። የእስልምና ትላልቅ ሊቃውንት መካከል ከነ ኢብን ተይሚያ ኢብን ተይሚያ ጋር ከነ ኢብን ሐጀር አልአስቀላኒ ምናምን ጋር የሚመደብ ትልቅ ሊቅ ነውና ያስታውሳል። ሉባበን እኩል በምንድን ነው ያደረገው? አስባቡን ኑዙል ማለት የመውረድ ምክንያት ማለት ነው። ይሄ ጥቅስ ለምንድን ነው የወረደው የሚለው የሚያብራራበት ነው። መጽሐፉን አታጡትም ብትፈልጉት እና ያንን መጽሐፍ ላይ እንዲህ ይላል፣ ታሪኩን ይተርክልናል። በሳኢድ ኢብን ጁበይር ስልጣን እንደተዘገበው የአላህ መልእክተኛ ሱራ አን-ነጅምን እንዲህ ከሚለው ቃል ድረስ የአላህ ቃል ድረስ ተናገረ። አላት አልኡዘን አያችሁን ሶስተኛይቱን አነስተኛዋን መናትን እስከዚህ ድረስ ተናገረ። ከዚያም ሸይጣን እነዚህ ከፍ ከፍ ያሉት አማልክት፣ አሁን እንግሊዘኛ ተርጓሚ ይሄን የተረጎምኩበት አማልክት ብሎ ነው የሚተረጉመው፣ ወይም በአረብኛው ደግሞ ጋራኒቅ ናቸው፣ ምልጃቸውም የሚፈለግ ነው እንዲል አነሳሳው። ከዚያ በኋላ ጣዖት አምላኪዎቹም አሉ እርሱ አማልክቶቻችንን ከዚች ቀን በፊት በጥሩ አንስቷቸው አያውቅም። ከዚያም እርሱ ሰገደ። ማነው? መሐመድ ሰገደ። እነርሱም ከእርሱ ጋር ሰገዱ። በዚያም ጊዜ አላህ ይህንን ጥቅስ አወረደ ብሎ ይናገራል። አላህ አሁን በሌላ አነጋገር ያው አብዛኛውን ታሪክ ጀለሉዲን አውጥቶታል። ወይም ማን የዘገበው ሰው ቢያወጣውም ጆሮም ተሽከረከረም ሐሳቡ እንደዚህ ነው። ኋላ መሐመድ ይሄን ነገር ማይሆን ከሰይጣን እንደሆነ ያወቀ ጊዜ ከዛ በኋላ አላህ ሊያጽናና ይሄን ጥቅስ አወረደለት። ይህ ታሪክ ኢብን አቢ ሐቲም ጋር ይገኛል። ኢብን አቢ ሐቲም ጋር ዘግቦታል። ኢብን ጀሪር አጠባሪ ዘግቦታል። ኢብን አልሙንዲር ዘግቦታል። ከዛ በተመሳሳይም ደግሞ አልበዛር እና ኢብን መርዳዋይ ነው ብቻ እንደዛ የሚባሉ ሊቅ ሁለቱም ደግሞ ራሱን ጥቅስ ከኢብን አባስ ደግሞ ዘግቦታል። ኢብን አባስ ሲናገረው ደግሞ በዛ ዘግቦታል። ስለዚህ ከሞላ ጎደል ታሪኩ ይህ ነው። ስለዚህ ከአሁኑ መገመት ትችላላችሁ ምን ያክል ችግሮች እንደሚፈጥር ይሄ ታሪክ። ስለዚህ መጀመሪያ የሙስሊሞች ይሄን ስታነሱላቸው የመጀመሪያ የሚያነሱት ነጥብ ምንድነው? ኖ ስህተት ነው። ይሄ እነዚህ ዳኢፍ
አሐዲስ ናቸው፣ ተቀባይነት የሌላቸው አሐዲስ ናቸው፣ እውነት ያልሆነ ታሪክ ነው። እውነቱን ለመናገር በታሪክ መስፈርት አሁን ያው የእስልምና የተጠማዘዘ የታሪክ አከታተል ነው ያላቸው። ፕሪቲማች የነሱ ምንድነው የቀደሙትን ሙስሊሞች የቀደሙት ለመሐመድ ቅርብ የነበሩትን ሙስሊሞች አይቀበሏቸውም። አብዛኛው እነሱ ያሏቸው ነገሮች ውሸት ናቸው በእነሱ አይምሮ። ኋላ የመጡትና ከአስተምህሮ ጋር ነገሮችን ያስተካከሏት ሰዎች ደግሞ እነሱ ናቸው ትክክለኛ ብለው ነው የሚያስቡት። ትክክለኛ የታሪክ አሰራር ከሆነ ለዘመኑ ቅርብ የሆነ ነገር ነው የተሻለ ማስረጃነት የሚሆነው። በታሪክ መስፈርት ብቻ ከተከተልን ይህ በጣም ብዙ ምንጭ ያለው ታሪክ ነው። እንደ ሌሎቹ ኦልሞስት በጣም ብዙ ምንጭ አንድ እንደውም ሙስሊም ይሁን አይሁን አላውቅም ሸሃብ አህመድ በሚባለው ሰው ቢፎር ኦርቶዶክሲ ሚል መጽሐፉ ላይ ወደ 50 ምንጮችን ያስቀመጠው 50 የእስልምና ምንጮችን ጥንታዊ የእስልምና ምንጮችን ከቀደሙት ሙስሊሞች እስከ ኋላ እስከመጡት ሙስሊሞች ድረስ ወደ 50 የተለያዩ ምንጮችን ለዚህ ታሪክ ዘግቧል። እና በታሪክ መስፈርት ከሆነ በጣም ታማኝነት ያለው ነገር ነው። ግን ያው በእስልምና ታሪክ በዛ በኋላ ነው የሚገባው እንዲህ ባስኬት ውስጥ ነው የሚከቱት። ስለዚህ በእስልምና መስፈርቶችስ ይህ ታሪክ ሐቀኛ ነው ወይስ አይደለም ብሎ ነው የሚያነሱት። አሁን ወዲያውኑ የመጀመሪያ አሁን ኖርማሉ ሰው ይሄ ሊሆን አይችልም ይላቸዋል። ትንሽ የእስልምና ጥቂት እውቀት ያለችው ደግሞ እና ይህችን ታሪክ የሰማ ሰው ወይም ደግሞ እነዚህ ያንን ለመከላከል የሚሞክሩ ሰዎችን የሰማ ሰው ምንድነው የሚላችሁ? ሙርሰል ሐዲስ ነው። ሙርሰል ስለሆነ ተቀባይነት የሌለው ሐዲስ ነው። ኢስናዱ የተበጠሰ ነው፣ እንክታ አለበት፣ የተቆረጠ ክፍል ስላለው ኢስናዱ ትክክለኛ አይደለም፣ ተቀባይነት የለውም ብለው ይናገራሉ። ስለዚህ እሱን አንድ በአንድ መመልከት ይኖርብናል። ቀለል አድርጎ ለመጀመሪያ ያክል እነዚህን ቃላት መጀመሪያ ኋላ ስለምጠቀማቸው እነዚህን ቃላት መጀመሪያ ልተርጉምላችሁ። ኢስናድ የሚባለው እንደዚህ ብላችሁ አስቡት። አንድ አሁን ለምሳሌ ቡኻሪ ሳሂህ አልቡኻሪ ሲዘገብ ኢማም ቡኻሪ ሲዘግበው መሐመድ ከመጣ ከ200 ዓመት በኋላ ነው የዘገበው። ከ200 ዓመት በኋላ ነው የዘገበው። ስለዚህ ቡኻሪ ከመሬት ተነስቶ እንደዚህ መሐመድ ብሏል ማለት አይችልም። በእነሱ አራዳድ እንደዚህ ማለት አይችልም። ይልቁንም ማድረግ የሚችለው ምንድነው? እኔ ቡኻሪ ከእገሌ ሰማሁት፣ ያ እገሌ ደግሞ ከዚህ ሰው ነው የሰማው፣ ያ እገሌ ደግሞ ከዚህ ሰው ነው የሰማው እያለ ከዚህ ሰው ይልና ከዛ ወደ ታቢኢ ይደርሳል፣ ከዛ ወደ ሰሃባ ይደርሳል፣ ከዛ መሐመድ ጋር ይደርሳል ማለት ነው። እንደዛ አይነት ሰንሰለት አለ። ያ የሰዎች ሰንሰለት ይሄን ሐዲስ እገሌ ከገሌ የሚለው ሰንሰለት በእስልምና ኢስናድ ይባላል። በቃ ሐሳቧት ያቺ ሰንሰለት ኢስናድ ይባላል። ኢስናዱ ይታያል። አንዱ ዋና መስፈርት አንድ ሐዲስ እውነተኛ ለመሆኑ ዋነኛ መስፈርቱ ኢስናዱ ነው። ኢስናዱ ውስጥ ያሉ ሰዎች ታማኝ ከሆኑ ከዛ ደግሞ ምንድነው የማስታወስ ችሎታቸው ብቁ ከሆኑ የተመሰከረላቸው ከሆኑ ሐዲሱ ጠንካራ ይሆናል። እዛ ላይ ያለ የተወሰኑ ድክመቶች ቢኖሩ ግን ሙሉ ለሙሉ ደካማ ማያደርገው ከሆነ ሐሰን ይባላል። ተቀባይነት ያለው ግን እንደ ሳሂህ ጠንካራ ያልሆነ ከዛ ደግሞ ዳኢፍ ብሎ እንደዚህ ለመመደብ የሚመቸው ኢስናዱ ዋና ኢስናዱ ነው። ከዛ ሁለተኛ ደግሞ መትን አለ። መትን የሚባለው ይዘቱ ነው። በቃ የሐዲሱ ይዘቱ ምንድነው የሚያስተምረው? አሁን ለምሳሌ እስካሁን ሲያየናቸው ይዘታቸው ምንድነው? መሐመድ በጣዖት አምላኪዎች መካከል ሆኖ የሰይጣን ቃላትን ተናገረ። ይዘቱ ማለት እንደዛ ይናገር። ስለዚህ እንደዛ ነው። መትን እንደዛ የሚባለው ሙስነድ ሐዲስ የሚባል አለ፣ ሙርሰል ሐዲስ የሚባለው አሉ። አሁን ቅድም ኢስናዱ ሙሉ ከሆነ በሌላ አነጋገር ቡኻሪ ከሱ በፊት ካለው ሰው ጋር ተገናኝቶ ከተቀበለ ከዛ ከሱ በፊት ጋር ተገናኝ ያለ ሰውዬ እያንዳንዳቸው መገናኘት የሚችሉ ሰዎች ከሆኑ አንዳንድ ትውልድ የቀደመ ከሆነና በመሃላቸው ጎዶሎ ሰው ከሌለ አሁን ለምሳሌ አንዳንድ ጊዜ ምን ይሆናል? በመሃል ያለው ሰንሰለት ሁለቱ ሰዎች እገሌ ከገሌ ነው የሰማው ይባላል። ግን ሁለቱ አንዱ የተወለደው አንዱ ከሞተ በኋላ ሊሆን ይችላል። በሌላ አነጋገር በመሃላቸው የሆነ ሰው ጎሏል ማለት ነው። እንደዛ አይነት መጉደሎች ሊኖሩ ይችላሉ። እና ያ እንደዛ አይነት ነገር ከሌለ ሙሉ ከሆነ ሰንሰለቱ ከዘጋቢው ከቡኻሪ ለምሳሌ እስከ መሐመድ ያለው ሰንሰለት ሙሉ ለሙሉ አንድ ወጥ ከሆነ ሙስነድ ሐዲስ ይባላል። የተሟላ ሰንሰለቱ ማለት ነው። ኢስናድ የሚለው ሙስነድ። ከዛ ደግሞ ሙርሰልም ይባላል።
ሙርሰል የሚባለው የተወሰነ አይነቶች አሉት፣ የተወሰነ አብራራቸዋለሁ። ግን አሁን ሙርሰል የሚባለው በቀላሉ ከመሐመድና ከሱ በኋላ ያለው ሰው፣ አሁን ከመሐመድ ወደ መሐመድ ልሄድ ነው። መሐመድና ከሱ በኋላ ያለው ሰው መካከላቸው ካልተገናኙ ያንን ዜና ሲሰማ ያንን ዜና ወይም ያንን ነገር ሲያዩ ወይም ያንን ነገር ሲሰማ ካልተገናኘ መረጃው ከመሐመድ እንዴት ወደዛ ሰው እንደደረሰ ማወቅ የማንችል ከሆነ ሙርሰል ይባላል። ሙርሰል ይባላል። በምን አይነት ምክንያቶች አንድ ሐዲስ ሙርሰል ሊሆን ይችላል? ለምሳሌ ሰሃባ የሚባሉ አሉ። ሰሃባ ማለት ከመሐመድ ጋር የኖሩ ሰዎች ማለት ናቸው። እነ ኢብን አባስ፣ እነ ዑመር ኢብን አልኸጣብ እና በዛ ጊዜ የነበሩ ሰዎች አብረውት የነበሩ ሰዎች ከሆኑ ምን ይባላሉ? ሰሃባ ይባላሉ። ከነሱ በኋላ የመጡና ከሰሃባ የተማሩ ነገር ግን ከመሐመድ ጋር ቀጥታ ያልተገናኙ ሰዎች ደግሞ ታቢኢን ይባላል። ተከታዮች ማለት ነው። የሰሃባ ተከታዮች ብላችሁ እንደማሰብ ነው። ስለዚህ ታቢኢን ይባሉ አሉ። እነዚያን ሁለት ካቴጎሪዎችን ስትመለከቱ አሁን ከመሐመድ አንድ ሐዲስ እንዲሄድ ከመሐመድ ወደ ሰሃባ ከዛ ከሰሃባ ወደ ታቢኢን መድረስ ያለበት። አሁን አንድ ሐዲስ ሰንሰለቱ ላይ ስታዩ መሐመድ ብሎ ከዛ ቀጥታ ወደ ታቢኢ የሚሄድ ከሆነ በእርግጠኝነት መሃል ላይ የሆነ ጎዶሎ አለ። ያ ጎዶሎ ደግሞ ምንድነው? በመካከላቸው የለም። በሌላ አነጋገር ታቢኢው ከየት እንዳገኘው ከማን እንዳገኘው እርግጠኛ ልንሆን አንችልም። እንደዛ አይነት ኬዝ ላይ ሐዲሱ ሙርሰል ሐዲስ ይባላል። ሙርሰል ታቢኢ ይባላል። እኔ ታቢኢ ስለሆነ ሙርሰል ታቢኢ ይባላል። አንዳንዶች ደግሞ አሉ። እነዚህ አይነት አሐዲሶች ደግሞ ምንድነው የሚሆኑት? ሰሃባ ናቸው የሰሙት። አሁን ለምሳሌ መሐመድ ብሎ ኢብን አባስ ይላል። ችግሩ ምንድነው? መሐመድ ብሎ ኢብን አባስ ይልና ችግሩ ግን መሐመድ ያንን ክስተት ባከናወነ ጊዜ ኢብን አባስ በዛ ቦታ ላይ የለም። በሌላ አነጋገር የአይን ምስክር ሊሆን አይችልም። እንደዛ ብሎ መናገር አይችልም። የአይን ምስክር ሆኖ ሊቀርብ አይችልም። የአይን ምስክር ሆኖ መቅረብ የማይችል ከሆነ ያን ጊዜ ምን ይባላል? አሁንም ኢብን አባስ ነው የደረሰው። ስለዚህ በመካከላቸው የሆነ ጎዶሎ አለ ማለት ነው፣ ሰሃባ ቢሆን። ስለዚህ እሱም ሙርሰል ሰሃቢ ይባላል። ሙርሰል ሰሃቢ ይባላል። ስለዚህ እንደዚህ ተብሎ የሚጠር የሐዲስ አይነቶች ሙርሰል ሐዲስ ይባላሉ። ከዛ ቀጥታ ለመረዳት ያክል ሳሂህ፣ እነዚህ ሶስቱን ታውቋቸዋላችሁ። ሳሂህ ማለት ትክክለኛ ኦተንቲክ፣ ሃይሊ ኦተንቲክ ከሚባሉት መካከል ከፍተኛውን ደረጃ የሚይዙ። ሐሰን የሚባለው ምንድነው? ጥሩ የምትሉት አይነት አለ፣ እንደዛ አይነት ነው የሚሆነው። ዳኢፍ ደግሞ ደካማ የሚባል። አሁን ሳሂህና ሐሰን ሙሉ ለሙሉ ተቀባይነት አላቸው። አንድ ሐዲስ ሐሰን ከሆነ ሙስሊም መቀበል አለበት። ዳኢፍ ከሆነ አሁን አብዛኛው ሙስሊም ስትጠይቁት ዳኢፍ ከሆነ ተቀባይነት የለውም ነው የሚላችሁ። ግን በሊቃውንቱ ዘንድ ክርክር አለ። አክቹአሊ የሚቀበሉ ነበሩ። ዳኢፍ ማለት ምን እንደማለት ነው የሚሉ አሉ። አሁን ሐምዛ ዩሱፍን ዝም ብላችሁ ሰርች አድርጉና ሐምዛ ዩሱፍ ሐዲስ አሴስመንት ወይ ምናምን ብትሉ እነሱ ጋር ሄዳችሁ ሱኒ ሙስሊም ነው ግን ሊቅ ነው ያብራራዋል። ምን እንደማለት ነው? አሁን ለሳሂህ ኤ ብትሰጡ ከዛ ለሐሰን ቢ ብትሰጡ ዳኢፍ ማለት ኤፍ ማለት አይደለም፣ ሲና ዲ ማለት ነው። በጣም ዝቅተኛ ነው፣ ነገር ግን ሙሉ ለሙሉ ተቀባይነት የሌለው ማለት አይደለም። ተቀባይነት አለው። ተቀባይነት የሌላቸው እኮ መትሩክ ይባላሉ። መትሩክ ማለት የተተወ የተጣለ እንደማለት ነው። ስለዚህ እንደዛ ናቸው የሚሆኑት እያለ የሚያብራራለ። ስለዚህ ሐሳቡ እንደዚያ ነው። አሁን እኛ ሙርሰል አሁን እንዳሉት ሙርሰል ናቸው ወይ? ወይም በሌላ አነጋገር ሙርሰል አንደኛ ሙርሰል ናቸው ወይ? እውነትም የተሰጡት አሐዲሶች እነዚህ አሐዲስ የተባሉት የሰይጣናዊ ጥቅስ የታሪክ ያለበት አሐዲሶች በእውነትም ሙርሰል ናቸው ወይስ አይደሉም? የመጀመሪያው ጥያቄ እሱ ነው። ጥያቄው ደግሞ እውነት ነው ናቸው። ሁላቸውም እስካሁን ድረስ የምናውቃቸው ኦልሞስት ሁሉም ማለት ይቻላል ሙርሰል ናቸው። ሙርሰል አሐዲስ ናቸው። ሊቃውንቱም ይናገራሉ። እስካሁን ድረስ ሙርሰል ብቻ ነው ማግኘት የቻልነው ብሎ ይናገራሉ። ከዛ ቀጣዩ ጥያቄ ግን ይሄን አብራርቻለሁ፣ ሙርሰል ሰሃቢና ሙርሰል ታቢዒ። ስለዚህ መመልከት ትችላላችሁ። አሁን ቀጣዩ ጥያቄ የሆነው አንድ ሙርሰል ሐዲስ ሙርሰል ስለሆነ ብቻ ወዲያውኑ ስህተት ያደርገዋል ወይ?
መልሱ ደግሞ አያደርገውም ነው። ደካማ አያደርገውም። ይሄንን ነው በቃ ሙስሊሞች ሊረዱት ያልቻሉት ነገር። ይሄን ነው ሙስሊሞች በቃ መያዝ ያቃታቸው። እኔ ስንት ጊዜ ብንደግሞ እንደሚገባቸው እግዚአብሔር ይሆናችሁ። ግን አንድ ሐዲስ ሙርሰል ነው ማለት ወዲያውኑ ምንድነው ደካማ ነው ማለት አይደለም። የሚወሰነው የተወሰኑ መስፈርቶች አሉ። ያንን መስፈርቶች ደግሞ አንደኛ ሊቃውንቱ ራሳቸው ያስቀምጣሉ። አንደኛ ለምሳሌ አንድ ታቢኢ ታማኝ ከሆነ ፍቃ ከሆነ ታማኝ የሆነ ሰው ከሆነ የእርሱ ሙርሰል ሐዲስ ተቀባይነት አለው። እንደዛ ነው ተብሎ የሚነገረው። በነገራችን ለምንድን ነው በጣም ታማኝ የሆነ ሰውና ታቢኢ ከሆነ መሐመድ የሱ ትውልድ ከሱ በኋላ የሚመጣው ትውልድ እውነትን ይናገራሉ እንጂ ነቀፋ የለበትም። the best generation ይሄ ምንድነው የሚባለው? አሪፉ ትውልድ the best ትውልድ እነሱ ናቸው። ከነሱ በኋላ ነው ከሶስተኛው ትውልድ ካለቀ በኋላ ነው አንዳንድ ሰዎች መዋሸት የሚጀምሩት ምናምን ብሏል። ስለዚህ ታቢኢ ሆኖ ከሱ በፊት ሰሃባ ከሆነ ሰሃባው የትኛውም ሰሃባ ቢሆን የመሐመድ ትውልድ እስከሆነ ድረስ ታማኝ እንደሆነም አንድ ሙስሊም ማመን አለበት፣ ግዴታ ነው። የትኛውም ሰሃቢ ለአንድ ሙስሊም እውነተኛ ሙስሊም። ስለዚህ እንደዛ ከሆነ አንድ ታቢኢ የሰሃቢውን ስም ባይጠቅስና እሱ ታማኝ ከሆነና ሌሎች ቦታዎች ላይ ትክክለኛ ሰው መጥቀስ የሚያውቅ ከሆነ ሊቃውንቱ እንደዚህ ነው የሚሉት፣ ይታመናል እንጂ መታመን ይገባዋል። ስለዚህ ሙርሰል ሐዲሱ ሳሂህ ሙርሰል ይባላል። ሳሂህ ሙርሰል ማለት ተቀባይነት ያለው እውነተኛ የሆነ ሙርሰል ማለት ነው። ይሄንን ደግሞ እኔ ብቻ ነኝ የምለው፣ እኔ ብቻ አይደለሁኝም። ያው የሙስሊሞች የራሳቸውን መጻሕፍት እንጥቀስና እንመልከት። በእስልምና ውስጥ 4 መዛሂብ አሉ። 4 ምንድነው ስኩልስ ኦፍ ቶት የሚባል እንደዛ አይነት ነገር አላቸው፣ የህግ ማለት ነው። እነዚህ 4ቱ ቤቶች በመስራቾቻቸው የተመሰረቱት አንደኛው ኢማም ማሊክ ነው፣ ማሊኪ። ሁለተኛ አቡ ሐኒፋ አለ፣ ሐነፊ የሚባለውን ቤት የመሰረተው ነው። ሶስተኛው አህመድ ኢብን ሐንበል አለ፣ ሐንበል የሚባል። አራተኛ ደግሞ ኢማም አሻፊዒ አለ፣ አሻፊዒ መዝሀብን አራቱን የመሰረቱት እነዚህ ናቸው። ስለዚህ እነሱን አራቱን አንድ ባንድ እንመልከታቸው። ሌሎች ሊቃውንት ቢኖሩ እነዚህ 4ቱ ግን በጣም ትልቅ ቦታ ያላቸው ስለሆኑ አንድ ሙስሊም እነዚህን ካየ በኋላ መመልከት ይኖርበታል ነገሮች። ኢማም ማሊክና እዚህ ጋር እንደምታነቡት ኢማም ማሊክና ማሊኪ የፊቅህ ሊቃውንት ወይም የህግ ማለት ነው ጁሪስፕሩደንስ የሚባለው ሊቃውንት በሙሉ እንደሚስማሙት የታማኝ ሰው ሙርሰል ሐዲስ እንደ ሁጃ እንደ ማስረጃ የሚያገለግል ነው። that is it ለኢማም ማሊክ ማለት የሐዲስ ኦልሞስት በቃ የመጨረሻ ከፍተኛ ደረጃ ላይ ካሉት መካከል እሱ ነው። እሱን አንድ ሰው ከተቃወመ ሞስት ፕሮባብሊ ያ ሰው ይጣላል ሐዲሱ። እንደዛ ነው። ይሄን ያክል ነው ኢማም ማሊክ በሐዲስ ዙሪያ ትልቅ ክብር ያለው። ግን ሚላችሁን ተመልከቱ። አንድ ሰው ታማኝ የሆነ ታቢኢ ከሆነና ከርሱ ሙርሰል ሐዲስ ካገኛችሁ እንደ ሁጃ ነው፣ እንደ ማስረጃ ነው፣ እንደ ትክክለኛ ማስረጃ ነው የሚያገለግለው ይላል። እንደውም አንዳንዶቻቸው እነዚህ ማሊኪ ሊቃውንት የሚባሉት አንዳንዶቻቸው እንደውም ገፍተው ምን ይላሉ? ሙርሰል ሐዲስ ከሙስነድ ሐዲስ ሁሉ የተሻለ ነው። እንደውም ይሄ ሙስነድ የሚባለው መሀል ላይ ያቺ ቦታ ላይ የተለየው የሌለን የሰሃቢው ስም የሌለን ሙሉ ከሆነ እንደውም የተሻለ ነው። ለምን ይሉና ሙስነድ ሐዲስ ከሆነ የተሟላው ከሆነ ገና ከእርሱ በኋላ ያለውን ሰውም ለማጥናት ልፋት ይጠበቅብናል። ነገር ግን ታማኝ ሰው ሆኖ ሙርሰል ከሰጠን ስራውን እሱ ሰርቶልናል። ሎጂኩ ገብቷቸዋል መሰለኝ። እነሱ ከሆነ ገና ከሱ በኋላ ያለውን ሰሃባ ራሱ በደንብ አድርገው ገና ቼክ ማድረግ ሊኖርባቸው ነው። እንደዚህ አይነት ድራማ ሊኖረው ነው። ብዙ ስራዎች ይጠበቅባቸዋል። ሙርሰል ከሆነ ግን ኦልሬዲ ያ ሰውዬ አጥንቶ ነው የሰጣቸው። እሱ ታማኝ ከሆነ ሐዲሱም ታማኝ ነው ማለት ነው። ለኢማም ማሊክ እንደዚያ ነው። ሌሎቹን ተመልከቱ። ኢማም አቡ ሐኒፋ ደግሞ ልክ እንደ ኢማም ማሊክ ተመሳሳይ አቋም አለው። በታማኝ ሰው የተዘገበ ሙርሰል ሐዲስ በሌላ ሐዲስ ድጋፍ ባይኖረውም ተቀባይነት አለው። ተመሳሳይ አቋም ነው። ኢማም አህመድ ኢብን ሐንበል እንደውም እሱ ዳኢፍ ሐዲስን እንኳን በመቀበል ይታወቃል። ሙርሰል ለእነዚህ ሰዎች ሙርሰል እንዲሁ ከመሬት ተነስቶ በቃ የሚጣል ነገር አይደለም። ትንሽ ለየት ያለ አቋም ያለው ኢማም አሻፊዒ ነው። ኢማም አሻፊዒ አቋሙን ተመልከቱ።
አንድ ሙርሰል ሐዲስ ተቀባይነት እንዲኖረው የሚከተሉትን ነገር ማሟላት አለበት። ሁለት ነገሮች፣ አንደኛው ስለ መትኑ ነው። ሁለተኛው ስለ አርጃል ስለ ሰዎቹ ስለ ዘጋቢዎቹ እዛ ኢስናዱ ላይ ስላሉት ሰዎች ነው። ወይም ደግሞ ያ ዋነኛው ሰው ያለ ታቢዮ ለምሳሌ አንደኛ መትኑ ያ ይዘቱ ከሚከተሉት መካከል አንዱ ማሟላት አለበት። ወይ በሌላ ሙስነድ በሆነ ሐዲስ የተዘገበ መሆን አለበት። አንድ አማራጭ ሙስነድ በሆነ ሐዲስ የተዘገበ መሆን አለበት። ወይም የተሟላ ሰንሰለት ባለ ሐዲስ የተዘገበ መሆን አለበት። አንደኛ አማራጭ። ሁለተኛ አማራጭ በሌላ ታማኝ በኩል በሙርሰል ማግኘት ከሆነ አማራጭ። ሶስተኛ በሰሃባ ንግግር ተቀባይነት ያለው ከሆነ መሐመድ ተከታዮች መካከል የነሱ ንግግር ይህንን የሚስማሙ ከሆነ ከዛ አራተኛ ደግሞ አብዛኞቹ ሊቃውንት የሚስማሙበት ይዘት ካለው ከነዚህ ከአራቱ ውስጥ አንዱን ማሟላት ከቻለ ከነዚህ ከአራቱ ውስጥ ከአንዱ ጋር የሚስማማ ከሆነ አንድ ሙርሰል ሐዲስ ምን መሆን ይችላል? መትኑ ትክክለኛ መሆን ይችላል። ከዛ ይቀጥላል። ዘጋቢው ታዋቂ ታቢዒ ከሆነ የዘገበው ታዋቂ ታቢዒ ከሆነና ከዛ ደግሞ ሌሎች ቦታዎች ላይ ሰውን የማይታወቅ ሰው የማይጠቅስ ከሆነ ታማኝ የሆነ ሰውን የማይገጭ ከሆነ ለኢማም ማሊክ ጋር የማይቃረን ከሆነ እሱም ደግሞ ታማኝ መሆን ይገባዋል ይላል። ስለዚህ እነዚህ መስፈርቶች በአራቱም መስፈርቶች እውነት ታማኝ መሆን ይችላል ወይ? ስለዚህ እነዚህን ነገሮች ማሟላት የሚችል ከሆነ አንድ ሙርሰል ሐዲስ ሳሂህ ተብሎ በእስልምና ሊቀመጥ ይችላል ማለት ነው። ስለዚህ እነዚህን ነገሮች በደንብ ማስተዋል ይገባናል። ታዲያ አሁን እነዚህን ነገሮች ካየን ኋላ በእርግጥ አልቀበልም ያሉ ሰዎች ነበሩ። ግን ምን አገባን እኛ? ዋነኞቹ ሊቃውንት አሉ። ደግሞ መስፈርታቸው ደግሞ ልክ ነው። መቃወም መከራከር ይቻላል በዚህ ጉዳይ። ምክንያቱም የእስልምና እነዚህ ብቻ ደግሞ አይደሉም። ኋላ የመጡ ትላልቅ ሊቃውንትም አሁን የሰይጣናት ጥቅስ የሚለውን ደግሞ ሰይጣናዊ ጥቅሶች ያሉበትን ታሪክ ኮንፊርም ሲያደርጉ ላሳያችሁ የተወሰኑ። የመጀመሪያው ምንጭ ብዙ ምንጮችን ከጀላሉዲን አሱዩቲ ነው የምናገኘው። ጀላሉዲን አሱዩቲ ያው እንደነገርኳችሁ ዱሩል መንሱር ፊ ተፍሲር ቢልማሱር በሚል መጽሐፉ ላይ ሲቀርበልኝ በሱ ይሰጠናል። አሁን ይሄ ሙሉ ታሪኩን አላነበውም። ያው እናንተ ከፈለጋችሁ እያቆማችሁ ተመልከቱት። ይዘቱን ትንሽ ልትለያይሽ ግን ሐሳቡ አንድ ነው የሚለውን ተመልከቱ። አልባዛር አተባራኒ አልመርዳዋይ እና እድያ በአልሙኽታራ ውስጥ ዘጋቢዎቹ ታማኝ በሆኑ ሰንሰለት በሳኢድ ቢን ጁበይር በኩል ከኢብን አባስ ዘግበዋል። አሁን ይሄ ሐዲስ የተገኘው አድምጡኝ። አልበዛር ዘግቦታል፣ አተባራኒ ዘግቦታል፣ አልመርዳዋይ ዘግቦታል፣ እድያ ዘግቦታል። የዘገቡት ደግሞ ሰንሰለቱ እነሱ የሰጡት ሰንሰለት ሙሉ ለሙሉ ታማኝ ሰዎች ያሉባቸው ናቸው። የሁሉንም ኦልሞስት የሁሉንም አሟላ ማለት ትችላላችሁ። መስፈርት የኢማም ማሊክን መስፈርት ያሟላል። በኢማም ማሊክ መስፈርት ይሄ ሙርሰል የሆነ ሐዲስ ተቀባይነት አለው። በማን ነው? በእነዚህ መስፈርቶች። ስለዚህ ታማኝ ሰው ከሆነ በነ ሐነፊ አቡ ሐኒፋ በነ አህመድ ኢብን ሐንበል መሰረት ተቀባይነት ያለው ነው። አንድ ሐዲስ አገኘን እዚህ ጋር። ስለዚህ እንደውም የሚገርመው ነገር የተቀበሉት ከማን ነው? ከኢብን አባስ ነው። ከራሱ ከኢብን አባስ ከታቢዒ እንኳን አይደለም፣ ከሰሃባ ነው ያገኙት ይሄንን። እና የሰሃባ ሲሆን ደግሞ ሊዋሽ አይችልም። ይሄ ሰው ሊዋሽ አይችልም። ዝም ብሎ ያላየሁትን አየሁ ብሎ አይናገርም። ደግሞ ያረጋግጣል እነዚህ ነገሮች። እንዴት ነው የተሳሳቱ ነገሮችን ከጠላቶቹ ወስዶ ገና ልተርክ የሚለው ኢብን አባስ? እንደዚህ አይነት ነገር ሊሰራ አይችልም። ስለዚህ ይሄ ሐዲስ ብቻውን እንኳን ታሪኩ እውነተኛ እንደሆነ ያሳያችኋል። እንቀጥል። ያው ይሄ እንዳለ ታሪኩ ነው። ሙሉን እንድታነቡት እያቆማችሁ መመልከት ትችላላችሁ ሁላችሁ። አሁን ይሄ ትንሽ ረዘም ያለ ነው። ይሄ ደግሞ ይሄኛው ደግሞ ልክ ያንን ከተናገረ በኋላ ጅብሪል ይመጣና እስኪ ድገምልኝ የመጣሁልክን ይለዋል። ከዛ ይደግምለታል። ከፍ ያሉት ጋር አራኒክ ናቸው፣ ምልጃቸውም ደግሞ የሚመኙት ነው ብሎ ይነግረዋል። ጅብሪልም ይህ ወደ አንተ ይዤልህ እኔ አልመጣሁኝም፣ ይህ ከሸይጣን ነው ብሎ ይነግረዋል።
ስለዚህ እንደዚህ አይነት ነገሮችን ለማሰስ ነው። ከዛ ሁለተኛ አሁንም ምንጭ ድጋሚ ሌላ ቦታ ላይ ጀለሉዲን አስዩቲ እንደዚህ ብሎ ኢብን ጀሪር ከዛ ደግሞ ኢብን አልሙንዚር እና ኢብን አቢ ሐቲም በሳሂህ ኢስናድ ከአቡ አልአልያ ዘገቡ ብሎ ይናገራል። እንዴት ነው የምታደርጉት? ሁለተኛ ምንጭ አሁንም ሙርሰል ናቸው። ነገር ግን በጀለሉዲን አስዩቲ አቋም እነዚህ ምንድናቸው? ሙሉ ለሙሉ ተቀባይነት ያላቸው ናቸው። ሳሂህ የሆነ ኢስናድ አላቸው። ስለዚህ በሌላ አነጋገር ምንድን ነው አሁን ያላችሁ ሙስሊሞች አፋችሁን ዝጉ ማለት ነው። ምንም ኦልሞስት እነዚህ ነገሮች ማታቁ ከሆነ ዝም ማለት ይሻላል። ስለዚህ አሁንም ታሪኩን ያስታውስና ይሄንን ይናገራል። አሁንም ሶስተኛ ምንጭ አለን ከራሱ ከጀለሉዲን አስዩቲ ከራሱ ከጀለሉዲን አስዩቲ ሶስተኛ ምንጭ አለን። እሱንም ተመልከቱ። አሁንም አብድ ኢብን ሁመይድ እና ኢብን ጀሪር በዩኑስ በኩል ይሄ ደግሞ በሶስተኛ ምንጭ በኩል እስካሁን ድረስ ሁለት ታያችሁ። አሁን የሸፊዒ መስፈርት እዚህ ይላችኋል። አንድ ሙርሰል ሐዲስ በሌላ ሳሂህ በሆነ ሙርሰል ሐዲስ የሚደገፍ ከሆነ ተቀባይነት አለው። ስለዚህ የሸፊዒ መስፈርት ተሟላ። በአራቱም ቤቶች ብትሄዱ መዛሂብ ብትሄዱ ይህ ተቀባይነት ያለው ሐዲስ ነው። መቃወም የምትችሉት ሐዲስ አይደለም። አሁን የመጣ ሙስሊም ከመሬት ተነስቶ ሙርሰል ሐዲስ ተቀባይነት የለውም ስላለ ተቀባይነት አይኖረውም። የቀደሙት ሊቃውንት ናቸው እንዴት አድርገው እንደሚከፍሉትና እንደሚያስቀምጡት የሚነግሯቸው እንጂ እናንተ አይደላችሁም ወደ ኋላ ሄዳችሁ የምትነግሯቸው። ስለዚህ እነዚህ ነገሮች እንድትይዙ በዩኑስ በኩል ደግሞ ሶስተኛ ምንጭ አለ። ከዛ ይኸው ራሱን ይተርክና እንዳለ ታሪኩን ይተርክና መጨረሻ ላይ ሚለውን ተመልከቱ። እስከሚለው ድረስ ገለጠ ይላል። የመጨረሻ የተላለፈ ዘገባ ሲሆን ኢስናዱም ትክክለኛ ሙርሰል ሳሂህ አልኢስናድ ነው። ጀለሉዲን አስዩቲ ከዚህ በላይ እንግዲህ ምን እንደምነግራችሁ አላውቅም። ጀለሉዲን አስዩቲ በቃ ግልጽ አድርጎታል። ከዚህ በላይ ይህ ሐዲስ ሳሂህ ነው። እስቲ ጀለሉዲን አስዩቲ ስለ ሐዲስ ምንም አያውቅም የሚል ሙስሊም ይምጣ። ከዛ ሄዶ ለመምህሩ እንደዛ ይበላል። እሺ ምናልባት ጀለሉዲን ከዛ ደግሞ ኢብን ሀጀር አልአስቀላኒስ ምን ሊሉት ነው? ኢብን ሀጀር አልአስቀላኒ ማለት the prince of አሐዲስ ነው የሚባለው። በቃ ልዑላ ነው የሚባለው። ይሄ ሊቅ በሳሂህ ቡኻሪ የተረጎመ የሐዲስ ሊቅ ነው። ተመልከቱ። ቀድሞ ምንድን ነው የሚያደርገው? ይሄንን የአልቡኻሪ ክፍል እያብራራ ነው። ፈትህ አልባሪ መጽሐፉ ላይ እያብራራ ምንድን ነው የሚያደርገው? እስካሁን ድረስ እነ አልቃዲ ኢያድ እነ ሌሎችም ደግሞ የሰጡትን አሐዲሶች፣ ማስረጃዎች፣ ክርክሮች አልቀበልም ያሉ ሰዎች፣ እቀበላለሁ ያሉ ሰዎች እንዳለ ይዘረዝራል፣ ያነሳል። ከዛ መጨረሻ ላይ ግን እንዲህ ይላል፣ ይህ ሁሉ ከመርሆቹ ጋር ወጥ አይደለም። ስለ ቃዲ ኢያድ ነው የሚለው። ኢስናዶቹ እጅግ ብዙ ሲሆኑና ምንጮቻቸውም ደግሞ እጅግ ብዙና የተለያዩ ሲሆኑ እነዚህ ታሪኮች መሰረት እንዳላቸው ያሳያል ያለውን አስተውሉ። እነዚህ ታሪኮች ከብዙ ምንጭ ነው የመጡት። አንድ ከኢብን አባስ፣ አንድ ከነ በዩኑስ በኩል፣ አንድ በተለያየ በኩል ነው እነዚህ እየመጡ ያሉት። ከደሙ ምንጫቸው የተለያየ ነው። እንደዛ ከሆነ እነዚህ ታሪክ አትሊስት የሆነ ታሪካዊ መሰረትማ አላቸው እያለ ነው ኢብን ሀጀር አልአስቀላኒ። ይቀጥላል። ካሉት ኢስናዶች መካከል ብዙ ኢስናዶች አሉ። ካሉት ኢስናዶች መካከል ሶስቱ የትክክለኛነትን ወይም የሳሂህነትን መስፈርቶች የሚያሟሉ እንደሆኑ ቀድሜ ይዘግባሉ። ለሚያሳያችሁ ሶስት አላያችሁ ጀለሉዲን የዘገባቸው እነዚህ ሶስቱ እነዚህን መስፈርቶች በሙሉ የሚያሟሉ ናቸው። እነርሱም ደግሞ ሙርሰል ለሚቀበሉ ሰዎች እንደ ማስረጃ ይሆናሉ። ሙርሰል ለሚቀበሉ ሰዎች ዳግመኛም ደግሞ አንዳቸው ለሌላቸው በሚሰጡት ድጋፍ ልክ አሽራፊ እንዳስቀምጠው መስፈርት አንዱ ሌላውን ስለሚደግፍ በተለምዶ እንኳን ሙርሰልን የማይቀበሉ ሰዎችም ቢሆኑ እንደ ማስረጃ የሚሆኑ ሙርሰል ዘገባዎች ናቸው። ኢብን ሀጀር አልአስቀላኒ ምንም የማያውቀውን ሙስሊም በሙሉ እንዳለ ቆፍሮ ነው የቀበራቸው። ስለዚህ ይህንን ነገር አስተውሉ እያለ ነው። አሁን በጣም እዚች ጋር ምን ያክል አትሊስት ህሊና እንዳለው ትመለከታላችሁ። እንደሌሎቹ ፊት ለፊት ዝም ብሎ አይ ይሄ ታሪክ ውሸት ነው አላለም። ይህ ደግሞ መሰረቱ የተረጋገጠ እንደመሆኑ መጠን በሐዲሶች ውስጥ ተቃውሞ ያገኘነውን ክፍል ትርጓሜ ማግኘት ተገቢ ነው ብሎ ይቀጥላል። አሁን
በቃ ይሄ ታሪክ መካድ አንችልም። እውነት ነው፣ መካድ አንችልም፣ መከራከር አንችልም። ብዙ ማስረጃ አለው። ስለዚህ ልንክደው አንችልም። ለዛ ነው ይህ ደግሞ የተመሰረተ ነው፣ በቃ ኤስታብሊሽድ የሆነ ነገር ነው ይልና ከዛ ወደ ምን ይሄዳል? ወደ ትክክለኛው ምክንያት ለምን ሙስሊሞች ይህንን ታሪክ መቀበል እንደማይፈልጉ ይህን ትርጓሜ ክፍል ማግኘት ተገቢ ነው። ይህም ደግሞ ሸይጣን እነዚህ ከፍ ከፍ ያሉት አማልክት ናቸው፣ ምልጃቸውም የሚፈለግ ነው እንዲል አነሳሳው የሚለው ነው። ገባቸው? አሁን ችግሩ ፍላት በቃ ሰይጣን እንዴት የአላህን አላህ እያናገረው ባለበት ሰዓት ላይ እንዴት ኢንተርቪን አድርጎ መሐመድ የሰይጣን ቃል እንዲናገር ሊያደርገው ይችላል? ይቀጥላል። ይህንን በቀጥተኛ ትርጉም መውሰድ አንችልም፣ ሊሆን አይችልም። እንደዛ ናቸው በቃ ሙስሊሞች። ገብቷቸዋል። ስላልተስማማ ነው ካስተምህሯቸው ጋር አሁን ነው መቀበል አንፈልግም ምክንያት እየፈጣጠሩ ያሉት። እርሱ ሆን ብሎ በቁርአን ላይ የቁርአን ያልሆነ ነገር መጨመር አይችልምና እንደዚሁም ደግሞ ሳያስበውም ቢሆን ተውሂድን የሚቃወም ነገር ሊያመጣ አይችልም። እርሱ ፍጹም ወይም ኢስማ ያለው ነው። ይሄ ኢንፋለብል ነው። ሊሳሳት ይሄ ኃጢአት ሊሰራ የሚችል አይደለም። ስለዚህ በእነዚህ ነገሮች ልንስማማ አንችልም እያሉ ነው። ዋና ዓላማቸውን ገለጹላችሁ ማለት ነው። ዋና ዓላማቸው ሙርሰል ሐዲሱ ደካማ ስለሆነ ወይም የተገለጠበት ታሪክ ድክመት ስላለው አይደለም። ይልቁንም ይህ እውነት ከሆነ አብቅቶልናል። ይህ እውነት ከሆነ ሁላችንም ቦርሳችንን ተሸክመን ከዚህ እምነት መውጣት ነው። ምክንያቱም ነብይ አይደለም ከዚህ በኋላ። ምክንያቶችን በደንብ አሳያቸዋለሁ፣ ማስረጃዎቹን ያውቁታል ችግሩን። ስለዚህ ሊሆን አይችልም። ስለዚህ ምንድነው ያለን አማራጭ? ልክ የመጻሕፍቱ ጊዜ እንዳደረጉ ቁርአን መጀመሪያ መጥቶ ወንጌላትንና ቶራህን እቀበላለሁ ብሎ ነው ያስተማረው ቁርአን መሐመድ ሲመጣ። ከዛ በኋላ ትንሽ ቆዩ አዩትና አይ እነዚህ እኮ መጻሕፍት አይስማሙ። ስለዚህ ታዲያ መሐመድ ኋላ የመጣው መሐመድ ውሸታም ነው ልልን ነው? አይ እሱን ውሸታም ማለት አንፈልግም። ስለዚህ ተመረዙ ነው እንበል። ለሴም ሎጂክ ማለት ነው፣ ተመሳሳይ ስሌት። ስለዚህ እንደዛ አደረጉ። አምስተኛ ምንጭ ኑረዲን አልሀይተሚ፣ ሌላ ትልቅ ሊቅ፣ የአሐዲስ ሊቅ፣ በጣም ትልቅ አሐዲስን ሁሉ ሰብስቦ ምንድን ነው ትክክለኛ ወመንባዕ አልፈዋኢድ የሚለው መጽሐፉ ላይ ደግሞ እንደዚህ ብሎ ያስቀምጣል። አሁንም ታሪኩን ያስታውሳል። ያው ኃያሉም አላህ አለ አላት አልዑዛ አላያችሁን? ስለዚህ ታሪክ ነው። ስለዚህ ታሪክ የሚሆን ሐዲስ እየመረጠ ነው። ሐዲሱን ይመርጥና ይሄው እንዳለ ታሪኩን ተረከ። ከዛ በኋላ መጨረሻ ላይ የሚሰጠው እንድትመለከቱ ነው። አልበዛር እና አተባራኒ ዘገቡት። ቅድም ያየናቸው ዘገቡት። ኋለኛውም ደግሞ አተባራኒ ሲዘግበው የጨለማ ቀን ቅጣት ማለትም የበድር ቀን እስከሚለው ድረስ ጨመረበት። እዚች ጋር አካባቢ ንባቡ ላይ ምንድነው 22 52 አይደለ? አልሐጅ 52ን የጨለማ ቀን ቅጣት እስከሚለው ድረስ ጨመረ የምትላለች የተባራኒ። ስለዚህ እንደዛ እያለ እየተናገረ ነው። ከዚህ ይቀጥላል። በሁለቱም ባልባዛርና በተባራኒ በሁለቱም ውስጥ ያሉት ዘጋቢዎች የአሳሂህ ዘጋቢዎች ናቸው። ይሄ ደግሞ በጣም ትልቅ ነገር ነው። አሁን ዝም ብሎ ሳሂህ ናቸው አይደለም ያለው፣ የአሳሂህ ዘጋቢዎች ናቸው። እነዚህ የአሳሂህ ዘጋቢዎች ወይም የሁለቱ ሼሆች ዘጋቢዎች ተብላችሁ ከሰማችሁ ምን ማለት ነው? እነዚህ እዚሁ ሰንሰለት ውስጥ ያሉት ሰዎች በሙሉ የሳሂህ አልቡኻሪ እና የሳሂህ ሙስሊም መስፈርቶችን በሙሉ ያለፉና የሚያሟሉ ሰዎች ናቸው። በሌላ አነጋገር እነዚህ ውስጥ ያሉ ሰዎች በሳሂህ አልቡኻሪ ውስጥ ባሉ አሐዲሶችና በሳሂህ ሙስሊም ውስጥ የምታገኟቸው ናቸው። ከፍተኛው ደረጃ ላይ የተቀመጡት ሳሂህ አልቡኻሪ እና ሳሂህ ሙስሊም እንደሆነ እናውቃለን። እና በእነሱ ደረጃ የሚቀመጡ ሰዎች ናቸው። ስለዚህ እዚህ ሰንሰለት ውስጥ ያሉት የሚታመኑ ከሆኑ ሙርሰል ሐዲስ እንኳንም ቢሆን ምንድነው ሙሉ ለሙሉ ተቀባይነት ያለው ነው። ነገር ግን አተባራኒ አለ ከነብዩ በኋላ ከኢብን አባስ በቀር ከሌላ አላውቅም። አተባራኒ የሚላችሁ ከኢብን አባስ በኩል ነው ያገኘሁት ይሄን ታሪክ፣ ከሌላ እኔ ማግኘት አልቻልኩም። ከኢብን አባስም አገኘው፣ ዋናው አገኘው። ሙርሰል ሐዲስም ደግሞ ቀድሞ በሱራ አልሐጅ አለ። አሁን ይሄ በሱራ ስለምንድን ነው ያርት እዚህ ላችሁ ወደ ኋላ ስመልሰው ምንድነው ወደ ኋላ አንዴ ተመልክታችሁ ብታዩት የ53ን ነው እያስታወሰ ያለው። እዚህ ጋር ግን
በሱረቱል ሐጅ በ22 ላይ ወደኋላ ሄጄ አንድ ዘግቤላችኋለሁ። አንድ ሐዲስ ዘግቤላችኋለሁ። እሱ ሙርሰል ነው። እነዚህኞቹ የሳሂህ ዘጋቢዎች ናቸው። ያኛው ግን ከእርሱ ሙርሰል ሐዲስም ደግሞ ቀድሞ በሱራ አልሐጅ አለ። እርሱ ከዚህኛው የበለጠ የሚረዝም ነው። ነገር ግን ኢስናዱ ደካማ ነው ብሎ ዳኢፍ ለስነድ ነው ብሎ ይነግራቸዋል። ስለዚህ እንደዚህ ብሎ እነዚህን ነገሮች ይዘግባል። የመጨረሻ ምንጫችንን እናድርግና ወደ ኢምፕሊኬሽኖቹ እንሄድ። ሼህ አልኢስላም ኢብን ተይሚያ የማያውቀው እንግዲህ አለ ብዬ አላስብም። ዝም ብላችሁ ሰርች አድርጉ ሼህ ኢብን ተይሚያ የሚባለው። ሸሃብ አህመድ ቅድም የጠቀስኩት ሊቅ ይህንን ያጠናና ኢብን ተይሚያና ይሄ ሳይታኒክ ቨርሰስ የሚለውን ያጠናና በገጽ 122 ላይ ማጠቃለያን ያስቀምጣል። ኢብን ተይሚያ በጊዜው ከነበሩት ከአብዛኞቹ እሱ የኖረበት ዘመን ወደ እስልምና መነሳት ከ700 ዓመት በኋላ አካባቢ ነበር የነበረው። በጊዜው ከነበሩት ከአብዛኞቹ ሊቃውንት በተቃራኒ የሰይጣናዊ ጥቅሶችን ሐቀኛ ታሪካዊነት ከመሐመድ ደረጃና እንደ አላህ መልእክተኛ ሚናው ጋር አንድ ላይ አድርጎ ይቀበል ነበር። በክስተቱ ላይ የነበረው እምነት የቀደሙት ሙስሊሞችና የሰለፍ አቋም ነበር። ስለዚህም ዋነኛውና ትክክለኛ እውነት ነው ተብሎ ተናግሯል። የኢብን ተይሚያ አቋሙ ይህ ነው። አዎን ይህ ክስተት ተከናውኗል። ይህ ነገር እውነት ነው። መካድ የምንችለው ነገር አይደለም። ይልቁንም ደግሞ የቀደሙት ሙስሊሞች ሰለፍ እና ሰለፍ ራሳቸው ይህንን የሚያምኑት ነገር ነው። አንዳቸውም ሲቃወሙት አናገኝም። ስለዚህ እኛም ከነሱ ጋር እናምነዋለን ብሎ ነው የሚዘግበው ማለት ነው ኢብን ተይሚያ። በመጨረሻ ያው ነገሩን ለማጠቃለል እንዲሆንን እነዚህ ሰይጣናዊ ጥቅሶች የሚፈጥሯቸው ችግሮች ምንድን ናቸው? በጣም ብዙ ችግሮች ነው የሚፈጥሩት፣ ግን 3 ብቻ ልስጣችሁ ላይ። የመጀመሪያው በሱራ 15 በሱረቱል ሂጅር መሰለኝ አልተሳሳትኩም። በሱረቱል ሂጅር እሺ ላይ 43 ላይ አላህ ለሰይጣን እነሆ ላይ ለአንተ ስልጣን የለህም ከጠማሞቹ የተከተለ ሰው ብቻ ብሎ ይናገራል። አላህ ነው የሚለው ከእኔ ባሮች መካከል አንተን ጠማማ ሆኖ አንተን ካልተከተለ አንተ በላ ነገር ማለት ነው። መሐመድ መቼም ሆን ብሎ የሰይጣን ቃላትን አይናገርም። ሆን ብሎ ከተናገረ ጭራሽ ይብስበት። ግን እስኪሰግድ ድረስ ወርዶ እስኪሰግድ ድረስ ሙሉ ለሙሉ ከሰይጣን ቁጥጥር ስር ነበር ማለት ነው። በሌላ ሰይጣን በሱ ላይ ስልጣን ነበረው ማለት ነው። በሌላ ጠማሞቹ መካከል የመጨረሻ ምንድነው? ገሃነም ለእርሱ ቀጠሮ በእስልምና መሐመድ አሁን ያለው ሲኦል ውስጥ ነው ማለት ነው። የተረዳችሁት መሰለኝ። አንደኛ ችግር። ሁለተኛ በሱራ 69 ከ44 እስከ 47 ላይ አላህ ለመሐመድ እንዲህ የሚል ማስፈራሪያ ይሰጣል። በእኛ ላይ ያላለውን በቀጠፈ ኖሮ መሐመድ ነው እንዲህ ቢቀጥፍ ወይም እኛ ያላለውን ቢናገር አክቹዋሊ ጥቅሶች ማለት ሊተራሊ እኛ ያላለውን የተናገረ በኃይል በያዘው ነበር። ከዚያም ማት በቆረጥ ነበር። የወርታ የሚባለው ዋና ደም ስሩን በቆረጥ ነው ነበር። የልቡን ስር በቆረጥ ነበረ። በሌላ አነጋገር አላህ ቃሉን ከጠበቀና እውነተኛ ከሆነ እና ይሄ ክስተት ከተከናወነ መሐመድ የአላህን ሳይሆን የሰይጣንን ቃል ተናግሯል። ስለዚህ የልቡ ስር ተቆርጦ ይሞታል ማለት ነው። እና እግዚአብሔር እንዴት ጠላቶች እንደሚከፍል ምስቁት እዚህ ጋር ነው። መሐመድ የህይወቱ መጨረሻ ላይ የልቤ ስር ዋነኛ የደም ስሬ የልብ ስር እየተቆረጠ ነው እንደሆነ እየተሰማኝ ነው ብሎ ነው የሞተው።
እግዚአብሔር እንዴት ጠላቱ እንደሚዘባበትበት እንዴት እንደሚያሾፍበት መመልከት ብቻ ነው። አይሻ እንደዘገበችው ቡኻሪ ውስጥ ነው ያለው። ስለዚህ ሙስሊሞቹ መከራከር አይችሉም። አይሻ እንደዘገበችው ነብዩ በሞተበት ህመሙ እንዲህ ይል ነበር፣ አይሻ ሆይ በኻይባር ከበላሁት ምግብ የተነሳ እስካሁን ድረስ ህመሙ ይሰማኛል። አሁን ሰዓትም ደግሞ በአሁኗ ጊዜም ደግሞ ዋነኛው የደም ስሬ ወይም ሊትራሊ በእንግሊዝኛ ኤኦርታ ይላል የልብ ስሬ ከመርዙ እየተቆረጠ እንደሆነ እየተሰማኝ ነው ብሎ ነው የሞተው። እግዚአብሔር በራሱ አገዳደል ሲገድለው ካልሆነ በቀር እኔ እንጃ እኔ ምን ብዬ እንደማብራራው አላውቅም። አላህ እንደዚህ አደርገዋለሁ አለ። ከዛ መሐመድ ያንን ስህተት አደረገው። ከዛ ሊትራሊ በዚያ አሟሟቱ ሞተ። እንደሞተ ተዘገበለት። አስማሙት እንግዲህ እንደምታስማሙት እግዚአብሔር ያውቅላችሁ። በመጨረሻ ደግሞ ሌላ አንድ እንደ ቻሌንጅ አለ። ምንድን ነው የሚለው? በሱረቱል በቀራ አያ 23 እና 24 ላይ በባሪያችንም ላይ ካወረድነው ከመጠራጠር ሆኑ ከቢጤው አንዲትን ምዕራፍ አምጡ፣ እውነተኞች እንደሆናችሁ ከአላህ ሌላ መስካሪዎቻችሁን ጥሩ። በሌላ አነጋገር እስቲ በጊዜ ለነበሩት ሰዎች እያስፈራራቸው እስኪ እንደ ቁርአን የሚመስል የቁርአን ንግግር የሚመስል ሊትራሊ ኦልሞስት ቁርአን የሚመስል እስኪ አንድ ነገር አምጡ፣ አንድ ምዕራፍ እስኪ አምጡ፣ እስኪ ከእናንተ ድርሰቶች ምናምን አምጡ። አስተውላችሁታል? አንድ ነገር ልክ መሐመድ አሁን የአላህን ቃል የተናገረ ነበር በመሃል ላይ። ከዛ ልክ በመሃል ላይ የሰይጣንን ቃል ሲናገር መሐመድም የቁርአን ቃል እንደሆነ ነው የገመተው። በሌላ አነጋገር በጣም የንግግሩ ሙሉ ለሙሉ ቁርአንን ከመምሰሉ የተነሳ መሐመድ እንኳን አልጠረጠረም የአላህ ቃል እንደሆነ። የመካ ሰዎች አልጠረጠሩም። ይሄ ነገር ተለይቷል ምናምን ለማለት እንኳን አልቻሉም። ሙስሊሞቹ አልጠረጠሩም። ለዚያ ነው መሐመድም ሲሰግድ ሙስሊሞቹም ሰግደዋል። የመካ ሰዎች እንዲያውም ሰዎች አይደሉም ሰይጣን ራሱ የቁርአንን ይመስል አንድ ቢጤ መጽሐፍ ማድረግ ችሏል፣ ማምጣት ችሏል ማለት ነው። ስለዚህ በሌላ አነጋገር ሙሉ ለሙሉ ይህችን ሐሳብ ውሸት አደረጋት ማለት ነው። ሰይጣን ራሱ የእስልምናው ሰይጣን ራሱ ቁርአንን ፊሽካ ሰራው ማለት ነው። ስለዚህ እንደዚህ ያደረገው ማለት ነው። እነዚህን ችግሮችና ብዙ ነገሮች አሉ። እነዚህን ካያችሁ እንግዲህ ይሄ ነገር እውነት ከሆነ እስልምናው እንደሆነ ትመለከታላችሁ። ለዛሬ ያለን ይሄ ነው። አምላካችን ፈቅዶ በሌላ ነገር ደግሞ እንግዲህ እስክንገናኝ የጌታችን ሰላም ከሁላችን ጋር ይሁን። ክርስቶስ ተነስቷል፣ በእውነትም ተነስቷል። አምላካችን እንግዲህ እንደዚህ የሰይጣን የሚቀበል ነብይ አውጥቶ እሱን ከመከተል አውጥቶ በእውነት በፊቱ እነሱ እንኳን የሚርበተበቱለት ወደ እግዚአብሔር ልጅ ለመምጣት ሙስሊሞች ወንድሞቻችን ያውቃቸው። የአምላካችን ሰላም ከሁላችን ጋር ይሁን።